ፍሬያችሁን የበላ ዘንዶ ዛሬ ይቀጣል። በትንቢተ ኤርምያስ ምዕራፍ 51 ላይ ቁጥር 44 ላይ እንዲህ ይላል፣ በባቢሎን ውስጥ ያለውን ቤልን እቀጣዋለሁ የዋጠውንም አስተፋል ይላል። ይህ በባቢሎን ውስጥ የሚሰራ ቤል የሚባለው መንፈስ ፍሬ የሚበላ በር የሚዘጋ በረከት የሚያዘገይ ነው። ዛሬ እግዚአብሔር ከተናገራችሁ ያዘገያችሁ ፍሬያችሁን የሚበላ ፍሬያችሁን የሚያጨነግፍ ከእናት ከአባት የሚመጣ የቤተሰብ መርገም ሆኖ የተቀመጠ ዘንዶ ዛሬ ይመታል። ይህን ጸሎት አሜን ብላችሁ በኮሜንት ሴክሽን ከኔ ጋር እንድትጸልዩ እፈልጋለሁ። ለኢትዮጵያውያንና ለኤርትራውያን ይሄ ትንቢታዊ ጸሎት እጸልያለሁ። ፍሬያችሁን የሚበላ ፍሬያችሁን የሚያጨነግፍ በራችሁን የሚዘጋ ውጤትን የሚቀይር ከዘር ማንዘር የሚመጣ የትኛውም የጨለማ እጅ በኢየሱስ ክርስቶስም የተመታ ይሁን። አሁን የበረከታችሁን በር ለቆ ይሄድ። አሁን የስኬታችሁን በር ለቆ ይሄድ። አሁን የሞገሳችሁን በር ለቆ ይሄድ። ይህ ሳምንት መልካምን ነገር የምሰሙበት፣ ጠላቶቻችሁ የሚዋረዱ